የቀድሞ የኢትዮጵያ ጠቅላይ ሚኒስትር የመለስ ዜናዊ የበኩር ልጅ ሰመሃል መለስ አነጋጋሪ ቃለ መጠይቅ ተከሰተች። ሰመሃል ጀነራል ጻድቃን ላይ የትችት ናዳ ዝንባለች። የበግ ለምድ የለበሰ ተኩላ በሚልም ዘለፋን አስከትላለች። ከዚህ በተጨማሪ ስለ ትግራይ በቀጣይ ሊከሰቱ ይችላሉ ስለሚባሉ ጦርነቶችና ስለ ብልጽግና ሐሳቧን ሰንዝራለች። በወቅታዊ ጉዳዮች ላይ አነጋጋሪ ሐሳቦችን የምትሰነዝረው የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ ሰመሃል መለስ ሰሞነኛ ጉዳዮችን የተነተነችበት አዲስ ቃለ መጠይቅም ተሰራጭቷል። በቃለ መጠይቋ ታዲያ የፌደራል መንግስቱና ጀነራል ጻድቃንን በተመለከተ የሰነዘረቻቸው ትችቶች የሚጠቀሱ ናቸው። በቃለ መጠይቁ ወቅት የፖድካስቱ አዘጋጅ ጸዳለ ግርማ በአዲስ አበባ ያለው መንግስት በፓርቲ በመንግስትና በወታደራዊ መዋቅር መካከል የነበረው ልዩነት ከድሮ በባሰ ሁኔታ አደብዝዞታል የሚል ምልከታ በማንሳት የሰመሃልን አስተያየት ጠይቃለች። ሰመሃል በምላሿ ይህ ክስተት መደመር ከተሰኘው የጠቅላይ ሚኒስትር አብይ አህመድ መጽሐፍ ጋር አያይዘዋለች። ዘመናዊነትን እርሱ መደብን ከዘር አደባልቋል በማለት ክስ አቅርባለች። የብልጽግና ፓርቲ ዋና አንቀሳቃሽ የምጽአት ቀር ርዕዮተ ዓለም ነው ስትል በችታለች።